ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ሰነበታችሁ? በዛሬው ዕለት የምግብ አለመፈጨት ችግር ወይም በተለምዶ የጨጓራ ህመም ብለን የምንጠራው ምንነት፣ መንስኤዎቹ፣ ህክምናው እንዲሁም ደግሞ መከላከያ መንገዶቹ ላይ በዝርዝር የምንወያይ ይሆናል። እስከ ቻናሌ መረጃ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ የምግብ አለመፈጨት ችግር ማለት በተለምዶ ከእምብርታችን በላይ የላይኛው የሆዳችን ክፍል ላይ ምቾት የማጣት አልፎ አልፎ ደግሞ የማቃጠል ስሜት፣ የማስገሳት እንዲሁም ደግሞ የማቃጠል ስሜቱ አልፎ አልፎ በጀርባችን በኩል የመሰማት ስሜት እንዲሰማን የሚያደርግ የጨጓራ ህመም ወይም ደግሞ የምግብ አለመፈጨት ችግር ማለት ነው። ለአንዳንዶቹ ሰዎች ምግብ ከመብላታቸው በፊት ወይም ደግሞ በጾም ሰዓት፣ ለአንዳንዶቹ ደግሞ ምግብ ከበሉ በኋላ እነዚህ ስሜቶች ሊሰሙን ይችላሉ ማለት ነው። በዓለማችን ውስጥ በተሰራ ጥናት ወደ 30% የሚሆኑት የዓለማችን ህዝቦች የጨጓራ ህመም ተጠቂዎች ናቸው። እንግዲህ የጨጓራ ህመም ወይም ደግሞ የምግብ አለመፈጨት ችግር በራሱ በሽታ ነው ብለን በሕክምና አጠራር አንጠራውም። ነገር ግን የነዚህ በተለይ የማስገሳት፣ ምግብ በልተን ያለመፈጨት ስሜትና የማቅለሽለሽ እንዲሁም ደግሞ የላይኛው የሆዳችን ክፍል ቅድም እንደነገርኳችሁ የማቃጠል ስሜቱ ውህድ ነው እንጂ ራሱን እንደ በሽታ አንጠራውም። ወደ መነሻ ምክንያቶቹ ወይም ደግሞ መንስኤዎቹ ስንሄድ ብዙ መንስኤዎች ወይም ደግሞ የሚያስነሱና አባባሽ የሆኑ ሁኔታዎች አሉ። ዋነኛውና የመጀመሪያው እንግዲህ የአኗኗር ዘይቤያችንና አመጋገባችን ነው። ብዙ ሰዎች በተለይ በፍጥነት የሚመገቡ ከሆነ፣ ከዛ በተጨማሪ በጣም ጣፋጭ የሆኑና ቅባት የበዛባቸው ምግቦች የሚጠቀሙ ከሆነ፣ ከዛ በተጨማሪ ይሄ በተለይ እንደ ካፌን ያለባቸው ልክ እንደ ቡና፣ ሻይ አይነት ነገሮችን፣ አልኮል የሚያጨሱ እንዲሁም ደግሞ ጭንቀት ያለባቸው ሰዎች በተለይ ከአመጋገብና ከአኗኗር ጋር የተያያዙ ችግሮች ያሉባቸው ሰዎች እንግዲህ የጨጓራ ህመም ስሜት መነሻ ሊሆኑ ስለሚችሉ ጥንቃቄ ማድረግ መቻል ያስፈልጋል። ሌላው እንግዲህ አንዳንድ መድኃኒቶች ለምሳሌ ያህል ልክ በተለምዶ እነ ዳይክሎፌናክ የምንላቸው እና ኢቡፕሮፊን የምንላቸው ወይም ደግሞ በእንግሊዝኛ አጠራሩ ናን ስቴሮይዳል አንቲ ኢንፍላማቶሪ ድረጎች ወይም ደግሞ አብዛኛዎቹ የህመም ማስታገሻዎች ናቸው። እነዚህ መድኃኒቶች በተለይ ጨጓራችንን እንዲቆጣ የማድረግና የጨጓራ ህመም ስሜትን ሊያባብሱ ስለሚችሉ በተለይ ጨጓራ ህመም ካለብን እነዛ መድኃኒቶች ከመውሰዳችን በፊት የህክምና ባለሙያዎችን ማማከርና እነሱን በተለይ ከጨጓራ ህመም ስሜት ጋር ግንኙነት መኖርና ለመኖሩን መጠየቅ መቻል አለብን ማለት ነው። ሌላኛው እንግዲህ በምርመራ የምናረጋግጠው ቢሆንም ይሄ በተለይ ኤች ፓይሎሪ የሚባለው ባክቴሪያ አንጀታችን ውስጥ ካለ፣ ጨጓራችን ውስጥ ካለ ቁስለት እንዲከሰት ሊያደርግ ስለሚችል በተደጋጋሚ ህክምና አድርገን መድኃኒት ወስደን አኗኗራችንን አሻሽለን ለውጥ ከሌለ እነዚህ ምርመራዎች ማድረግ መቻል ያስፈልጋል ማለት ነው። የኤች ፓይሎሪ ምርመራ ማድረግ መቻል ያለብን ማለት ነው። ከዛ በተጨማሪ በተለይ ጣፊያ አካባቢ ላይ ችግር ካለ እንዲሁም ደግሞ የሐሞት ጠጠር ካለም የጨጓራ ህመም ስሜት እንዲኖር ሊያደርገን ይችላል ማለት ነው። ሌላው እንግዲህ አንጀት ውስጥ ያሉ ኢንፌክሽኖች ካሉ በተለይ አንጀት እንዲቆጣ የሚያደርግ ህመሞች ካሉም እነዚህ ሊያደርጉ የጨጓራ ህመም ስሜት ሊያስነሱብን ይችላሉ ማለት ነው። ነገር ግን በተለምዶ እነዚህ መንስኤዎች ሊሆኑ ይችላሉ ብለን የገለጽናቸው ችግሮች እንዳሉ ሆኖ ምንም አይነት መንስኤ ሳይኖረው ወይም ደግሞ ሁሉንም ምርመራዎች ብናደርግ ምንም አይነት መንስኤ ላናገኝለት የምንችል መንስኤ የሌለው የጨጓራ ህመም ስሜትም ሊኖር ይችላል ማለት ነው። እንግዲህ የሚታወቀው የጨጓራ ህመም ስሜት መኖሩ ቅድም ከላይ የገለጽናቸው ምልክቶችንና እንዲሁም ደግሞ አንዳንድ ምርመራዎችን በማድረግ ማወቅ እንችላለን። ቁስለቱን ለማየት ኢንዶስኮፒ የሚባል እንግዲህ በቱቦ ጨጓራችን ላይ ቁስለት መኖሩን በማረጋገጥ እንዲሁም ደግሞ ኤች ፓይሎሪ የሚባለውን ባክቴሪያ በሰገራ፣ በደም ወይም ደግሞ በትንፋሽ በምርመራ ማረጋገጥ እንችላለን። ከዛ በተጨማሪ ደግሞ
እንግዲህ አልትራሳውንድ እስከ ሲቲ ስካን ድረስ ልናዝ እንችላለን ማለት ነው። እንደ ህመሙ ስፋት በህክምና ባለሙያዎች የሚታዘዝ ይሆናል ማለት ነው። ወደ ህክምናው ስንሄድ እንግዲህ ህክምናው ያው ሲምፕል የሆኑ ነገሮች ናቸው። እነዚህ መንስኤዎች ይሆናሉ ብለን የገለጽናቸውን ከላይ የገለጽናቸው መንስኤዎች በሙሉ ማስተካከል ነው። አኗኗራችን ላይ እና በተለይ አመጋገባችን ላይ በትንሹ ግን ቶሎ ቶሎ መመገብ፣ ያ ማለት በአንዴ ብዙ ምግብ ተመግበን ሆዳችን እንዳይከብደው በፍጥነት ላለመመገብ መሞከር። ከዛ በተጨማሪ ከተመገብን በኋላ በቂ ፈሳሽ መውሰድ መቻል አለብን። ቅድም እንደገለጽኩት ደግሞ በተለይ ጣፋጭ የሆኑ ቅባት የበዛባቸው ምግቦች እንደ አልኮል፣ ቡና አይነት ነገሮችን ቢቻል ማቆም መቻል አለብን። እንግዲህ የማይቻልም ከሆነ መቀነስ መቻል አለብን። ሰብስታንስ የምንጠቀም ከሆነ ለምሳሌ ጫት፣ ሲጃራ፣ አልኮል የምንጠቀም ከሆነ እነዚህን ነገሮች ማቆም መቻል አለብን። እንግዲህ በተፈጥሮ ሰውነንና ጭንቀትን ሙሉ በሙሉ ማቆም ባንችል እንኳን ጭንቀትን በተቻለ መጠን መቀነስ መቻል አለብን። ከዛ በተጨማሪ ደግሞ በተለይ ማታ በጊዜ በልተን ብንተኛ ቀጣይ ቀን የጨጓራ ህመም ስሜቱና ማታ ላይ ሆዳችን ክብድ ብሎን የቀጣይ ቀን ጧት ህመም ስሜቱ እንዳይፈጠር ሊያደርግ ስለሚችል ቀለል ያለ ምግብ እንዲሁም ደግሞ በቂ ፈሳሽ ወስደን በጊዜ እረፍት ማድረግ መቻል አለብን ማለት ነው። እነዚህን ነገሮች እንግዲህ በዋናነት ለአብዛኛው የጨጓራ ህመም ታማሚ የምንመክራቸው የአመጋገብና የአኗኗር ዘይቤዎች ናቸው ማለት ነው። ሌላው እንግዲህ መድኃኒት ነው። በተለይ የጨጓራ ህመም በባህሪው ሁሉም ማለት ባይቻልም አብዛኞቹ የአሲድ መረጨት ችግር እንዲኖር ሊያደርግ ስለሚችል አንቲ አሲድ የሚባሉ ወይም ደግሞ አሲድን ለመቀነስ የሚሰጡ መድኃኒቶች፣ ከዛ በተጨማሪ ሌሎች ተጨማሪ በአፍ የሚወሰዱ በመርፌ ሊሆን ይችላል የሚወሰዱ መድኃኒቶች ልንሰጥ እንችላለን። እነዚህን መድኃኒቶች በሐኪም የሚታዘዙ ስለሆኑ የህክምና ባለሙያዎችን ሄደን በማናገር መድኃኒቶችን እንዲሰጡን ማድረግ መቻል እንችላለን ማለት ነው። መከላከያ መንገዶች እንግዲህ ቅድም እንደነገርኳችሁ ነው። እነዚህ ከአኗኗር ዘይቤ ጋር ተያይዞ የተገለጹት ነገሮች ኦልሞስት ወደ 70% የሚይዘው የህክምና ዘርፍ የሚይዘው አኗኗር ዘይቤ ለውጥ ነው። ያ ማለት ሁሌ መድኃኒት ስለወሰድን ብቻ እንግዲህ እያንዳንዱ መድኃኒቶች ጥቅም እንዳላቸው የጎንዮሽ ጉዳትም ስላላቸው የሚመከረው የአኗኗርና የአመጋገብ ዘይቤያችንን መቀየር ብንችል የጨጓራ ህመም ስሜታችንን ለመቀነስ እንዲሁም ደግሞ ቀጣይ በተደጋጋሚ ወደ ህክምና ተቋም ለዚህ የጤና እክል የመሄድ እድላችንን ሊቀንሰው ይችላል ማለት ነው። ሌላው እዚህ ጋር ያልተገለጸው እንግዲህ ስፖርታዊ እንቅስቃሴ ማድረግ አንደኛው የጨጓራ ህመም ስሜትን ለመቀነስና በተለይም ደግሞ የምግብ አለመፈጨትን ችግር ለመቀነስ የሚያገለግለን ስለሆነ ስፖርታዊ እንቅስቃሴም አብረን ብናደርግ የተሻለ ነው። በተለይ ስትረስን ማኔጅ ለማድረግ ጭንቀትን ለመቀነስ ከዛ በተጨማሪ ደግሞ የምግብ የመፈጨት ችግርንም ለመፍታት ያገለግለናል ማለት ነው። የጨጓራ ህመም ስሜት ኖሮን እነዚህ ሁሉ ችግሮች ኖረው እንግዲህ እንደ ህመሙ ደረጃ ቢወሰንም የመጨረሻ አማራጫችን እንግዲህ እስከ ቀዶ ጥገና ወይም ሰርጀሪ ድረስ ልንሄድ እንችላለን ማለት ነው። ከዚሁ ጋር ተያይዞ ማንኛውም ጥያቄ ካላችሁ በውስጥ መስመር መጠየቅ ትችላላችሁ። እኔ እንግዲህ ጥያቄያችሁን አይቼ የምመልስላችሁ ይሆናል ማለት ነው። ለነበረን ቆይታ እያመሰገንኩ ከጤና መረጃዎች ጋር ተያይዞ በቀጣይ ሌላ ርዕስ ይዤ የምመለስ መሆኑን እየገለጽኩ ለነበረን ቆይታ አመሰግናለሁ። መልካም ጊዜ